ዋትስአፕ ኬስ እንደምናችሁ። በዚህ ቪዲዮ አዲስ ጂሜል ታስክ የምንሰራበት ጂሜል ፔ የተሰኘች አዲስ ቦት መጥታለች። በዚህ ቦት እንዴት አድርገን ኢሜል ሬጂስተር እንደምናደርግና እንዴት እንደምናደርግበት አሳያችኋለሁ። መጀመሪያ ስታርት ካላችሁ በኋላ ሬጂስተር አካውንት የሚለውን ትነካላችሁ። ከዛ እዚች ጋር የምታያችሁን የኢሜል ኢንፎርሜሽኖች እያንዳንዱን እንደዚህ ኮፒ ታደርጋላችሁ። እዚህ ጋር አሁን እኛ ያለ ቲዩኤፍኤ ከሰራ ነው 0.19 ዩኤስዲቲ ነው። እሷ ትንሽ ስለሆነች በ0.27 ከነቱ ኢፌ ማለትም ከነቱ ስቴፕ ቬሪፊኬሽን የምንሰራ ይሆናል ማለት ነው። ከዛ እዚች ጋር አድ አናዘር አካውንት ትላላችሁ። ጎግል የሚለው ውስጥ ከገባችሁ በኋላ ሴቲንግ ውስጥ ወይ ደግሞ ጂሜል አፕ ውስጥ ገብታችሁ አድ አናዘር አካውንት ብላችሁ መክፈት ትችላላችሁ። ከዛ ፎር ማይ ፐርሰናል ዩዝ ብላችሁ የሚለውን ትነኩትና እዚች ጋር ፈርስት ኔም ቅድም ኮፒ ያደረጋችሁትን እዚች ጋር ፔስት ታደርጋላችሁ ማለት ነው። እዚች ጋር ኪቦርዳችሁ ላይ ከስር ስለምትቀመጥ ክሊፕ ቦርድ ውስጥ ከዛ ፔስት ማድረግ ትችላላችሁ። ወይ ደግሞ ኪቦርዳችሁ ከሌለው እየተመለሳችሁ እየመጣችሁ እዚህ ጋር ኢንፎርሜሽኖቹን መምላት ትችላላችሁ። ቤዚክ ኢንፎርሜሽን ላይ ደስ ያላችሁን እድሜ እና ጾታ መሙላት ትችላላችሁ ማለት ነው። ከዛ ይህን ከጨረሳችሁ በኋላ ቅድም የሰጠንን ኢሜል አለ እሷን እዚች ጋር እናስገባለን ማለት ነው። እዚች ጋር አንድ ኮፒ ስታደርጉት ስነኳት ራሷ ኮፒ ትደረጋለች። ከዛ አንጥታችሁ እዚች ጋር ፔስት ከዛ ኔክስት ትሉታላችሁ ማለት ነው። ከዛ እዚች ጋር ፓስወርዱን ነው የምታስገቡት መጨረሻ ላይ ያለውን ፓስወርድ ማለት ነው። እሷን ማምጣታችሁ እዚህ ጋር ፔስት ታደርጋላችሁ። ከዛ ኔክስት ስትሉት እዚች ጋር ሪቪው ዩር አካውንት ኢንፎ ምናምን ይላል። እንደዚህ ካለ ይሰራል ማለት ነው። አልሰራም ካላችሁ የሆነ ሜትዶች እዛው ቲክቶክ ቻናል አካውንቴ ላይ ስለለቀኩላችሁ ሜትዶች አሉ። አልሰራም ካላችሁ ስልክ ቁጥር ከጠየቃችሁ ገብታችሁ ተመልከቱት ማለት ነው። እዚች ጋር ደህንነት ትሉትና ምንድነው የምመርጡት እናንተ ኢኔብል ቱኤፍ የምትለዋን ነው የምመርጡት መጀመሪያ ላይ ያለችዋን። ከዛ ወደ ጉግል ትገባላችሁ። ከዛ ማኔጅ ዩር አካውንት ከዛ እዚች ጋር ሴኩሪቲ ኤንድ ሳይኒን ምናምን ትላለች። ከዚ የመጀመሪያዋን ቱ ስቴፕ ቬሪፊኬሽን የምትለዋን ከነካችሁ በኋላ እዚች ጋር አውተንቲኬተር የምትላለች አውተንቲኬተር አፕ እሷን ስነኳት እዚች ጋር እንደዚህ አይነት ኪዋር ይመጣል። ስክሪንሻት ታደርጉትና በአካላችሁ ስለሚጠፋ ስክሪንሻት ካደረጋችሁ በኋላ ሼር ነው የምትሉት ማለት ነው። እዚች ጋር ሼር ትሉታላችሁ። ስክሪንሻት ያደረጋችሁት ከዛ ለቦቱ ትልኩለታላችሁ ማለት ነው። ባክ ብላችሁ ወይ ደግሞ ሆም በተኗ ከተጭናችሁ ከወጣችሁ ከአዲስ ስለሚያስጀምራችሁ እንደሱ እንዳታደረጉ። ከዛ የሰጣችሁትን ቦቱ የሰጣችሁን ኮድ እዚች ጋር አምጥታችሁ ፔስት ታደረጉና ቬሪፋይ ታደረጉታላችሁ ማለት ነው። እዚህኔ እንደምትመለከቱት አሁን ቱ ስቴፕ ቬሪፊኬሽን ኦን እናደርጋለን ማለት ነው። እዚህ ጋር ኦን የምትላን ትነካላችሁ። ከዛ እዚህ ጋር ተርን ኦን ብላችሁ ፎርም ቬሪፊኬሽኑን ስኪፕ ታደርጋላችሁ። ከዛ ደን ስትሉት ቱ ስቴፕ ቬሪፊኬሽን በርቷል ማለት ነው። ከዛ አሁን የሚቀራችሁ ነገር አለ። እዚች ጋር አፕ ብላችሁ ሰርች ታደርጋላችሁ። እዚህ ሰርች ባሯ ላይ ነክታችሁ ማለት ነው። አፕ ብላችሁ ሰርች ታደርጉ። እዚች ጋር አፕ ፓስወርድ የምትላለች። ከዛ እሱ ጋር ደስ ያላችሁን አፕ ኔም ትጽፉና እዚች ጋር ያለችዋን ቁጥሮች ፊደሎች ማለቴ ኮፒ ታደርጓቸዋላችሁ። እንደዚህ ኮፒ አድርጋ ጫን ብላችሁ ከዛ ወደ ጂሜል ፔ ከገባችሁ በኋላ እዚህ ጋር ፔስት ታደርጉታላችሁ ማለት ነው። ለአፑ ለቦቱ ትልኩለታላችሁ። ከዛ ቬሪፋይ አድርጎ ሲጨርስ ራሱ እንደዚህ አይነት እንትን ይልክላችኋል ማለት ነው። ቴክስት ይልክላችኋል። እናንተም የዛኔ ሎጎውት ማድረግ ትችላላችሁ ከፈለጋችሁ። ሌላው ደግሞ እዚህ ቦት ላይ ማወቅ ያለባችሁ ዴሊ ቼኪን አለው። ዴሊ ስትራይክ ማለትም ዴሊ ቼክ ስታደርጉ የሚሰጣችሁ ሪዋርድ አለ፣ ተጨማሪ ሪዋርድ ማለት ነው። ሶ ዴሊ ቼኪን እያደረጋችሁ መስራት ትችላላችሁ። እንደምትመለከቱት ደግሞ ሊደር ቦርድ አለ። ላይክ ብዙ ኢንቫይት ያለው ምናምን ከ1 እስከ 3 በየሳምንቱ ከ1 እስከ 3 የጨረሰ ይሸለማል ማለት ነው። እኔ ፖዚሽን እንደምታዩት 20ኛ ላይ ነኝ። እዚሽ ጋር ደግሞ እንደምትመለከቱት ማይ ሪፈራልስ የሚል አለ። እዚሽ ጋር ነው ሪፈራል ኮዳችሁ የምታገኙት ማለት ነው። እና ሰው አንድ ሰው ጋብዛችሁ ከነቱ ኢፌ ማለትም ከነቱ ስቴፕ ቬሪፊኬሽን ከጨረሰ 0.06 ዩኤስዲቲ ካልጨረሰ ደግሞ 0.03 ዩኤስዲቲ ኮሚሽን ታገኛላችሁ ማለት ነው። ዊዝድሮዋል ደግሞ ዊዝድሮዋል ኦፕሽኑን ስናይ ዊዝድሮ ካለበችሁ በኋላ እንደምትመለከቱት እዚች ጋር ብዙ ናቸው። ነገር ግን ሁለቱ ናቸው ተመራጭ፣ ሊትኮይን እና ዩኤስዲቲ ቢፓያ። እኔ የምጠቀመው ዩኤስዲቲ ቢፓያ ነው። ምክንያቱም በጣም አሪፍ ስለሆነ እነሱ ፒያችሁም ትንሽ ነው 0.03 ነው። ይሄኛው ደግሞ ሊትኮይኑ ደግሞ 0.02 ዩኤስዲቲ ነው። ብዙ ጊዜ ለሙከራ እያልኩኝ ቅርብ ጊዜ ስለመጣች ለሙከራ እያልኩኝ እያወጣሁ ቼክ አድርጌዋለሁ እና ብዙም አይቆይም። ዊዝድሮዋሉ ቶሎ ነው የሚገባላችሁ። ላይ 2 ሰዓት ምናምን ራሱ ማክሲመም ቢፈጅባችሁ ነው። በጣም አሪፍ ቦት ነች። ያልጀመራችኋት
ቀጥታ ቴሌግራሜ @ETH_online_job ብላችሁ ሰርች አድርጋችሁ ፒን ስላረኩላችሁ ፒን ከላይ ፒን የተደረገውን ነክታችሁ መጀመር ትችላላችሁ እና ፉል ስቴፑን ለቅቄላችኋለሁ በቪዲዮ እንዴት አድርገን ሬጂስተር እናደርጋለን፣ እንዴት አድርገን ቲኤፍ ኢኔብል እናደርጋለን፣ እንዴት አድርገን ሎጎት እናደርጋለን የሚለው ስላለ እዛ ላይ ታገኙታላችሁ ማለት ነው። ፒስ አውት።